ሰላም የተከበራችሁና የተወደዳችሁ በመላ ሀገር ላይ የምትገኙ በእግዚአብሔር ሰላምታ እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። ለሁላችንም ለትልቁም ለትንሹም ለሽማግሌውም ለአሮጊትም ሁላችንም ፈጣሪ የተመሰገነ ይሁን። ሁላችንም መድኃኒዓለም ይጠብቀን። አገራችንም የደስታ የሰላም ሀገር ያርግልን። ለምን አገር ማለት ወይም ኢትዮጵያ ማለት ለአንድ ሰው ለሁለት ሰው ብቻ አይደለም ለሁላችንም ስለሆነ እግዚአብሔር ሀገራችን ሰላም ያርግልን፣ ቤተሰቦቻችን ይጠብቅልን። እኛም እንደወጣን አስቀራንም እህቶቻችን ወንድሞቻችን ብዙ መከራ ውስጥ ያሉ የመዳም ቤት ብዙ ችግር ውስጥ ያሉ እህቶቻችን እግዚአብሔር ይጠብቃቸው፣ መድኃኒዓለም ይጠብቃቸው። ለምን ሁላችንም ያለን አንድ ፈጣሪ ብቻ ነው። ፈጣሪ ሁላችንም ይጠብቀን። ለሁላችንም መድኃኒዓለም ከኛ ጋር ይሁን። እሷ አርሴማ ሁላችንም ትጠብቀን። እመቤታችን ድንግል ማርያም እሷ ከሁላችንም ጋር ትሁን። በረከቷ ረድኤቷ ከኛ ላይ እንዳይርቅ። እንደዛው ለሁላችንም ፈጣሪ ብቻ ሰላም ይስጠን። ከሀገራችንም እንዳወጣን አስቀረን፣ የሰው ሀገር እንዳስቀረን። ለምን አንድ ሰው ከሀገሩ ከወጣ ማንም ሰው ከሆነ ሀገሩ ተመልሶ መግባቱ ስላልቀረ ሁላችንም ፈጣሪ ጤናችን ደስታ ሁሉ ነገር ይስጠን እላችኋለሁ። እንደዛውም ደግሞ ሙስሊሞችም ከሆናችሁ እስከበከ ሁላችሁም ጋር ይሁን። አላህ ይጠብቃችሁ። ሁላችንም ያለን አንድ ፈጣሪ ብቻ ነን። ሙስሊምም ሆነ ክርስቲያንም ሆነ ሌላ ሰውም ሆነ እኛ ያለን አንድ ፈጣሪ ብቻ ነው። የፈጠረን አንድ አምላክ ነው። ለምን ሁላችንም የፈጠረን ወንድም ሴትም የፈጠረ አንድ ፈጣሪ አንድ አምላክ ብቻ ነው። እሱ አምላካችን ሀገራችንን የሚጠብቅልን፣ ቤተሰቦቻችንን የሚጠብቅልን እንደ በደላ እንደ ጥፋታችን ሳይሆን እንደኛ መጥፎ እንደሆን ሳያይ እንደ በደላችን እሱ ይቅር በለን። ለሁላችንም መድኃኒዓለም ሁላችንም ይቅር በለን። ያጠፋኑንም ሳናቅም እያወቅንም ያጠፋን እሱ ይቅር በለን። ለምን ወደ እግዚአብሔር ከተጠጋ አንድ ሰው እግዚአብሔር ለሁሉም ይሰማል። ለምን ለሁላችንም ማለት ነው ያለን አንድ ፈጣሪ ብቻ ስለሆነ ሁላችንም ወደ እግዚአብሔር ጠጋ ብለን እግዚአብሔርን በልባችን አምነን ካለመን እግዚአብሔር ይሰማናል። ስለዚህ መድኃኒዓለም ሁላችንም በያለንበት ቦታ ቤተሰቦቻችንም ልጆቻችንም ሀገራችን እሱ ብቻ መድኃኒዓለም ሀገራችን ይጠብቅልን። ለሁላችንም ሰላምና ፍቅርታ ደስታ በያለንበት ቦታ ይስጠን። እህቶቻችን ደግሞ ወንድሞቻችን እስር ቤት ያሉ ወንድሞቻችን መድኃኒዓለም ከጨለማ ውስጥ አውጥቶ ብርሃን ያሳያቸው። ከመከራ ውስጥ አውጥቶ እግዚአብሔር በሰላም ሀገራቸው እነኚህ ወንዶች ዛሬ እስር ቤት ያሉ ወይም ብዙ መከራ ውስጥ ያሉ በሰው ሀገር ስንት ነገር እየሆኑ ያሉ ግማሹ ወይም 3 ልጆች ያለው 2 ልጆች ያለው 1 ልጆች ያለው ወይም አግብቶ ሳይወልድ አይ ሄጄ ሰርቼ ተመልሼ ነው ገብቼ የምወልደው ብሎ ሚስቱን ጥሎ ከአገሩ ይወጣ እንዲህ ናቸው። ስለዚህ ከዚህ መከራ ውስጥ አውጥታቸው እነሱ አቅዶ ይወጡ እኛ ሰርተን ሀገራችን እንመለሳለን፣ ለእናታችን ለአባታችን እናሳልፋለን፣ ለትዳራችን ለልጆቻችን እኛው እንደወጣ ነው ማለት ነው። እኛው ሴቶች እንደወጣ እነሱም ወጡ። ስለዚህ ደግሞ መከራ የደረሰባቸው የመድኃኒዓለም ከመከራ ውስጥ ያውጣቸው፣ በሰላም ሀገራቸው ይመልሳቸው፣ በሰላም ወደ ትዳራቸው በሰላም ወደ እናታቸው ወደ አባታቸው መድኃኒዓለም ይመልሳቸው። ለምን እኛ ያለን በፊት እንዳልኳቸው አንድ ፈጣሪ ብቻ ነው። ፈጣሪ ለሁላችንም ለትልቁም ለትንሹም እስር ቤት ያለ መዳም ቤት ያለ እሱ ብቻ መድኃኒዓለም ሀገራችንም ሰላም አርግቶልኝ እህቶቻችን ወንድሞቻችን እግዚአብሔር ይጠብቅልን። አርሴማ ትጠብቅልን። ለሁላችንም ፈጣሪ ይጠብቀን። እኛ ያለን አንድ እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ሁላችንም ሰላማችን ሰጥቶን ሀገራችን የምንገባ ሰው ያርገን። ለምን እኛ ያለን አንድ እግዚአብሔር ብቻ ነው፣ አንድ ፈጣሪ ብቻ ነው። ፈጣሪ ሁላችንም ጠብቆን
አገራችን የምንገባ ሰው ያርገን ይላችኋለሁ። ለምንድን ነው ይሄን ሁሉ ያልሽው ማለታችሁ አይቀርም። ለምን ሴት ልጅ ከሆነች ካገባች ለምሳሌ አሁን ኢትዮጵያ ውስጥ ቁጭ ብላ ካገባች ሁሉ ነገር ይቀየርባታል። ለምን እናቷ ቤት፣ አባቷ ቤት፣ ወንድሟ ቤት፣ እህቷ ቤት ወይም እህቷ ወይም ወንድሟ ሁሉ ነገር ይቀያየራል። ለምን እሷ ሌላ ቤት ሄደቻ። እሷ የሄደች ቤት ደግሞ ለሷ ቤቷ ነው የሚሆነው። የባሏ ዘመዶች፣ የባሏ እህቶች ምንም እንደ ደምም ባይሆኑ አሁን ለምሳሌ እኔ ከማንም በላይ ከቤተሰቦቼ በላይ ማንንም አልወድም፣ ግን ትለምጂበታለች። ስለዛ ሁላችንም ከሀገር ስንወጣ እንዲህ ነበር። ሀገራችን ቁጭ ብለን የሰው ሀገር መሄድ እንኳን ለምሳሌ ልንርታውና አላቀል ነው፣ ግን የሰው ሀገር መጥተ ነው የችግር ጉዳይ፣ የኑሮ ጉዳይ፣ የኢትዮጵያ ኑሮ አይተን ብዙ ነገር አይተን የሰው ሀገር መጥተን ምን አረግ እንደ ትዳር ቤት የሄደ ሰው ሆነ። ለምን አሁን ለምሳሌ ትዳር ቤት ከሄደች አንድ ልጅ ካገባች ወዳውም ትሆን ለምሳሌ እስቲ ራሴን ልውሰድ። አሁን አንድ ልጅ ወዳለው ካገባውት የሱ ቤት ቤቴ ነው። ለምን የኑሮ ቤቴ ነው እስከምሞት። ከዛ ቤት እኔ ወጥቼ ማልሄድበት ቤት ነው። ሌላ ቤት የለኝም። ብወልድም ልጆቼ ማሳደግበትም ልጆቼ ሲያገቡ የሚያገቡበት እዛ ቤት ነው እንጂ የእናቴ ቤተሰቦች ጋር የእናቴ ቤት ወይም የአባቴ ቤት ሄዶ ልጆቼ አንዳንድ ልጆች ናቸው አያት እንደሚያሳድጉ ወይም ከአያታቸው ላይ የሚያገቡ እንጂ እንደኔ ግን ብዙ ልጆች እናትና አባት ጋር ነው የሚያርጉት። ስለዛ እንዴ አለ የሰው ሀገርም እንዲሁ ነው። ለምን ለትዳርሽ ለቤተሰቦችሽን ጥለሽ ሌላ ትዳር ቤት እንደምትጂ ከአገርሽም ደግሞ አገርሽን ጥለሽ ለስራ ነው እንጂ የሰው ሀገር የመጣ ነው የሰው ሀገር ውስጥ ልንቀር አይደለም። ለምን ሁላችንም ለትዳር ቤት እናታችን፣ አባታችን፣ ወንድሞቻችን ጥለን ዘመዳችን ጥለን ባዳ ውስጥ ሄደን ያ ባዳ ዘመድ እንደምናረግ ከአገራችንም ወጥተን ውጪ ሀገር ስንመጣ ባዳ አብረን አሁን ለምሳሌ እዚህ ጋር ትዳር ቤት ከሆነ እድሜሽ ልክ ነው የምትቀሪ ትዳር ቤት ማለት ነው። ግን የሰው ቤት ለምሳሌ ለስራኛ እንደወጣን የሰው ሀገር አንቀርም። ስለዛ ለምንድን ነው እንዲህ ያልሽው ማለታችሁ አይቀርም። ስለዛ የሰው ሀገር አዲስ የሆነባችሁ የሰው ሀገር የሚያስጨንቃችሁ የሰው ሀገር ብዙ ነገር የምታዩበት እህቶቻችን ወንድሞቻችን ያልፋል ለማለት ነው። ገባችሁ? ሁሉም ነገር ያልፋል። እንደ ለትዳር ቤተሰቦቻችን ጥለን ትዳር ቤት እንደሄር ከአገራችንም ወጥተን የሰው ሀገር መጣን፣ ግን አንቀርበትም። ትዳር ቤት እንቀራለን። ለምን ባላችን ጥለን አንሄድም። ካገባሽ አሁን ለምሳሌ ሴት ልጅ ካገባች 2 አመት 3 አመት ከተቀመጠች ትወልዳለች። 3 4 5 ልጆች ትወልዳለች። ልጆቿን ጥላ በፍጹም ቤተሰቦቿ ቤት አትመለስም። ለምን ደሃም ሆነች ሀብታምም ሆነች ራባትም ጠማትም አለቀሰችም ለበሰችም ምንም ሆነች ትዳሯ ቤት ነው እንጂ የምትቀመጠው ለቤተሰቦቿ ራሱ ምስጢሯን አትናገርም። አንተ ብዙ ሰው አሁን ለምሳሌ ሲያገቡ ባለቤታቸው ምንም ሀብት ካሌላቸው ብርባት ራሱ ቢጠማት ራሱ ቢሸግራት ራሱ እናቴ ሆይ እኔ እኮ እየራበኝ ነው፣ እኔ እኮ እየሸገረኝ ነው፣ እኔ እኮ እንዲህ የሆንኩ ነው ብላ በፍጹም አትናገርም። ለምን ምስጢሯን ውጪ ማውጣት አታወጣም። ደግሞ ውጪ ሀገር የመጣች ሴትም ምንድናት? አሁን ለምሳሌ እናቷ ስልክ ትደውልላታለች፣ ውስጣን ደብቃ በፊቷ ትስቃለች። አባቷ ስደውልላት ውስጣን ደብቃ ትስቃለች። ባለቤቷ ስደውልላት ውስጧን ደብቃ ትስቃለች። ለምን? ምን ላይ እንዳለች ችግር ላይ ነው ያለችው። ወላ
ደህና ኑሮ ላይ ነው ያለችው። ለምን አውጥታ ልትናገር አልፈለገችም? ለምን ያልፋል፣ ሁሉም ነገር ያልፋል። የማያልፍ ነገር የለም። ፈጣሪ ሁሉንም ነገር አንድ ቀን ያሳልፋል ብላ ለፈጣሪ ሰታ ወዷን እንዲህ አስራ ሱሪ ከለበሰች በሱሪዋ እንዲህ በላስኪቱ ሱሪ ወዷን አስራ ጉርድ ከለበሰች በላስኪት ጉርድ ወዷን አስራ ነው እንጂ የምትኖረው ወዳ አይደል። ስለዛ ሁላችንም ፈጣሪ ከሁላችን ጋር ይሁን። መድኃኒዓለም ይጠብቀን፣ ሀገራችንም ሰላም ያርግልን። ለምን እንደወጣንም የሰው ሀገር አስቀረ። ለምንድን ነው ይሄን ሁሉ ያልኳችሁ? ሁላችንም ከሰው ሀገር ወጣን እንጂ ሀገራችን መመለሳችን አይቀርም። ሁላችንም የሰው ቤት ነው ያለን እንጂ ሀገራችን ተመልሰን ኢትዮጵያ መግባታችን አይቀርም። እናትና አባታችን ቤት መመለስ አይቀርም። ትዳር ቤታችን መመለስ አይቀርም። ስለዛ ለሁላችንም መድኃኒዓለም በሰላም በደስታ አገራችን ይመልሰን፣ ልጆቻችን የሚጠብቅልን፣ ትዳራችሁን የሚጠብቅላችሁ፣ እንዳወጣንም የሰው ሀገር አያስቀረን። እናታችን፣ አባታችን፣ ወንድሞቻችን፣ እህቶቻችን፣ ዘመዳችን፣ ሰፈራችን መድኃኒዓለም ይጠብቅልን፣ እግዚአብሔር ይጠብቅልን። ለምን ሁላችንም ያለን አንድ ፈጣሪ ብቻ ስለሆነ ፈጣሪ ሁላችንም ይጠብቀን፣ ለሁላችንም ሰላም ይስጠን እላችኋለሁ። ለምን ሁላችንም ያለን አንድ እግዚአብሔር ብቻ ስለሆነ እግዚአብሔር ሁላችንም ይጠብቀን። እግዚአብሔር ሁላችንም እንደወጣን እንዳያስቀረን የሰው ሀገር ከእናታችን ከአባታችን ከልጆቻችን ላይ በደስታ እንደወጣን በደስታ ሀገራችን ይመልሰን። ለሁላችሁ እህቶቼ ወንድሞቼ በሰው ሀገር ውስጥ ያላችሁ በመከራ ውስጥ ያላችሁ እሷ አርሴማ ከመከራ ውስጥ አውጥታ በሰላም ሀገራችሁ ታስገባችሁ፣ በሰላም ቤተሰቦቻችሁ ጋር ታስገባችሁ። ለምን ሁላችንም ያለን አንድ ፈጣሪ ብቻ ስለሆነ ፈጣሪ ሁላችንም ይጠብቀን፣ ፈጣሪ ለሁላችንም ደስታ ይስጠን እላችኋለሁ። እኔ የተናገርኩ ቪዲዮ ለቃላቶቼ ላይ መጥፎ ቃል ከተናገርኩ ይቅርታ ለማለት እወዳለሁ። ለምን እኔ እንደመስቶ ነው እንጂ ያወራሁት ሌላ ሰው ብዬ አላወራው። ይሄ ያወራሁትም ደግሞ ምክር ነው እንጂ መጥፎ ነገር ለማለት አይደለም። ለምን ብዙ እህቶቻችን ብዙ ወንድሞቻችን በችግር ውስጥ አሉ። እነኛ እየተናደዱ ወይኔ እያሉ ብዙ ነገር እኔም እያልኩ ወይኔ በአገሬ ባልወጣ ያልኩበት ጊዜ አለ። ለምን ሁላችንም ምን እናደዳለን? ተናድደን ውስጥ ተመልሰን እግዚአብሔር ወይ እኔ ምን አጥቼ ነው? እኔ ደህና ነኝ፣ ጤና አለኝ፣ አምላኬ ወይ ተመስገን ካል ተመስገን ነው እንጂ ሞድ እጭ ብለን ከተበሳጫ አይወድም ሰይጣን። ደስታ ይበዛበታል። ከዛ ከተናደድን በላይ አሁንም ምን እናደዳለን? ግን በውስጣችን አምነን ፈጣሪ ከለመን በውስጣችን አምነን አንድ እግዚአብሔርን ካመን እግዚአብሔር አይጥለንም። ስለዚህ ሁላችንም በእግዚአብሔር አምነን በመድኃኒዓለም አምነን በአርሴማ አምነን ሁላችንም ለሀገራችንም ሰላም እንበል፣ ለሁሉ ቤተሰቦቻችንም ሰላም እንለምን። ሁላችንም መድኃኒዓለም ሰላም ደስታ ይስጠን፣ እሷ በዘንባባዋ ታብሰን። እንደዛው እናታችን ልጇን እንዳቀፈች እህቶቻችን ወንድሞቻችን ቤተሰቦቻችን ሀገራችን እቅፍ ድግፍ አድርጋ እሷ ሀገራችን ትጠብቅልን። እናታችን ኪዳነ ምሕረት ሀገራችን ትጠብቅልን። መድኃኒዓለም ሀገራችን ይጠብቅልን። እሱ አባታችን ኢየሱስ ክርስቶስ ለኛ ብሎ እየተሰቀለ ለኛ ብሎ ብዙ መከራ ያየ እሱ ሀገራችን ይጠብቅልን። ሀገራችን ይጠብቅልን። ብዙ መከራ ያለበት ሀገራችን ውስጥ አውጥቶ ይጣልልን። ሀገራችን ደስታ ይመልስልን። እናታችን አባታችን ወንድሞቻችን በያሉበት ቦታ በሰላም ይኖሩልን። እኛም በሰላም ሀገራችን እንደምንመለስ አርሴማ ትርዳን ሁላችንም እላችኋለሁ። እኔ የተናገርኩበት ቃላቶች ላይ መጥፎ ነገር የተናገርኩ ካለ ይቅርታ እላችኋለሁ። ስለዛ በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ መልካም
ስራ ይሆንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንደዛውም ላይክ ሼር ማድረጉን አትርሱ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሁንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እህቶቼ ወንድሞቼ። ሁላችሁም በሰላም በደስታ ኖሩ በያላችሁበት ቦታ።